እመቤቴ ማርያም የምትባዩ አታዋልጅኝም እንዴ? እኔ ሙስሊም ስለሆንኩ ነው እንዴ ያልኩኝ። ይቅርታ እመቤቴ ማርያም የምትባዩ እኔ አታዋልጅኝም እንዴ? እኔ ሙስሊም ነኝ አታዋልጅኝም ብዬ እንዲህ ፊት ለፊት ነው የተኛሁት። ህፃን ልጅ አቅፋ በጣም ህፃን ልጅ ያሳት መስዬ በሚገርም ሁኔታ እንደ ታሪክ እዚህ አየዋለሁ። አስራ የመጣችው ሰዓት ፊት ለፊት ተኝቼ እንደዛ ብዬ እንቅልፍ ይዞኝና ህፃኑ ልጅ እንደዚህ ይዘዋለች። ከግድግዳ ላይ ከተኛውበት ፊት ለፊት ግድግዳ ላይ ብቅ ብላ መጣች ማለት ነው። መጣ ሴት ናት እና ጠብቂኝ እኔ 30 ሰኮንድ እመጣለሁ 30 ሰኮንድ እመጣልሻለሁ ጠብቂኝ እሺ አለችኝና ጠፋች። እዛ ምንም ስነሳ ሰውነት ያልቦኛል ምንም በቃ የወላድ ሁኔታ ነው እዛ ጋር ያለው። 30 ሰኮንድ ጠብቂኝ እመጣልሻለሁ እሺ ብላኝ እንደሰው አዋርታኝ ቀና ስል የለም። ከዛ ተኛሁኝ። ልጁ ለካ ወጥቷል። እኔ ከዛ ያው እንቅልፌን ያን ሁሉ ረስቼው እንቅልፍ ወሰደኝ። በህርያ ክድር በሰመመንና በጭንቅ በወደቀችበት በዚህ አለው ባይና ረዳት ወይም አጋዥ በሌለበት ክፍል በብቸኝነት እያለች ነበር ሌላ አስገራሚና አስደናቂ ራእይና ምልክትን የተመለከተችው። እሷ ክርስቶስን ያላመነች ክርስትናን ያልተቀበለች ሴት ብትሆንም ልጁን ወልዳ በሰመመን በእንቅልፍ እንዳለች በህርያ ክድር ብዙ ሰዎች የሚናፍቁትን በሕይወታቸው ሊመለከቱት የሚፈልጉትን ያ የዘመናት ጌታ የዘመናት ንጉሥ የሆነው የብዙዎች ናፍቆትና ተስፋ የናዝሬቱን ኢየሱስ ክርስቶስ በዛች ጠባብ ክፍል በደም በራስ ሰውነቷ በለቅሶና በሐዘን ገጽታዋ ኢየሱስ ክርስቶስን በሰመመን ውስጥ እንዳለች ነበር የተመለከተችው። ረዳትና ወገን ባጣችበት በዚህ ሰዓት ላይ ጌታችን ኢየሱስ ክርስቶስ ለበህርያ ክድር እንዴት ያለ መገለጥ እንዳደረገላትና ከወሊድ በኋላ ማድረግና መፈጸም ስለሚገባት ነገር የሰጣትንና የነገራትን ቃል በህርያ ክድር እንዲህ በማለት ደግማ ትናገረዋለች። እዛ ምንም ስነሳ ሰውነት ያልቦኛል የወላድ ሁኔታ ነው እዛ ጋር ያለው። እዚህ ጋር እንትን ማለት አልችልም። በቃ እንቅልፍ ይዞኝ ሄዳ። ለካ ልጄ እስትሽ መሆን የነበረው እስትሽ አልሆንኩትም። እኔ የሚወልድ ሰው ያውቀዋል፣ ብዙም መናገር አይጠብቅም። እስትሽ መሆን ነበረብኝ ወይም ኦፕራሲዮን መሆን ነበረብኝ። ልጁ ዝም ብሎ ነው የወጣው። አሁን እንቅልፍ ይዞኝ ሄደ። እዛው በመናሜ ሆኜ ቀይ ነው ሰውየው። በጣም በቃ ለማየት የሚያስፈራ ቀይ ሰውየው፣ ምን ማየት የሚያሳሳ አይታይም። ሲጀምርም ደግሞ ፊቱ የፀሐይ መጸብራቅ የሸፈነው ፊቱ አይታይም። ላየው ሲል የፊቱ መጸብራቅ አይኔን ይወጋኛል። አሁን እሱ መጣና ራቅ ብሎ ዱላ ይዟል። ረጅም ዱላ ነገር ነው፣ እንደ ከዘር አይነት ነገር ነው ይዞ ቁጭ ብሏል አጠገቤ። ነጭ ነው የለበሰው፣ በእኛ ጅልባብ እንለዋለን። እሱ አይነት ነገር ለብሷል። ከዛ ቁጭ ብሎ ልጄ ተነሺ ይለኛል። ልጄ ተነሺ ሲለኝ አልነሳም። ከዛ ልጄ ተነሺ ልጅሽን አንሺው እሺ ይለኛል። አንነሳም፣ እኔ ደክሞኛል አልነሳም እላለሁ። ይሄ ከወለድኩም በኋላ ልጁ ሳይነሳ እዛው ልጁ እንደተኛ ነው ይሄ እየሆነ ያለው። እዛው በቃ ከወለድኩ በኋላ እኔ ለካ እንቅልፍ ይዞኝ ሄዷል። እያየሁት ያለው በህልሜ ነው። ተነሽ ሲለኝ አልነሳም አልኩት። በጣም ብዙ ሰዓት ከለመነኝ በኋላ መስጠትዬ በዛ በዱላ ከሻይን መታኝ። ሲመታኝ ዱላው ጋር ጥምዝምዝ ብረት ነገር አለ። በሱ ሲመታኝ ብድግ ብዬ ተነሳ። የምነሳው እዛው በህልሜ ነው። አየሽ ልጅ አለ። ዞር ብዬ ሳየው እጁን ዘርግቶታል። ጣቶቹ አላንጋ ነው የሚመስሉት። እንደዚህ ዘርግቶ አየሽ ልጅ እጅሽን ልክ እንደኔ ዘርጊ ይላል። ስለተነሳው ዘረጋሁኝ። አየሽ ልጅ ይሄ እትብቱ ወደ አንቺም ሆድ እንዳይቀር
ወደ ልጅሽም እንዳይቀር ልጄ እንደዚህ አድርገሽ ቁረጩ እኔ ያልኩት። አንቺ የቁጣ ኃይል ሲቆጣም ሲናገርም ምድርቷ ትንቀጠቀጣለች። ያለችበት ቦታ እኔም የተኛውበት ይንቀጠቀጥ። ከዛ እንደዛ አድርገሽ ቁረጩ ወደ አንቺ ሆድ እንዳይገባ እጅሽን ዘርጊ ይለኛል። እጄን ዘረጋለሁ። ከዛ ልክ እኔ በሚያሳየኝ በ5 ጣትሽ ለክተሽ እንደዚህ ወደሱም እንዳይቀር ወደ አንቺም እንዳይቀር ቁረጩ ይለኝና በምን ልቁረጠው አልኩት። ካገኘሽ በመቀስ ካጣሽ በምላጭ ይለኝና ይሄን ከተናገር በኋላ ዞር ልል ስል ወደ ታች ወረድ ወደ ላይ ይውጣ አላውቅም ወዴት እንደሄደ። ከዛም በኋላ ነው ከእንቅልፌ ብድግ ብዬ ስነሳ እጁ እንደዚህ ተደፍቷል። እኔ ደም ይፈሰኛል። በህይወቴ ደግሞ ደም አልወድም። ብድግ ብዬ ተነሳው። ብድግ ሳረገው ልጁ ያ ገመድ የሚመስል ነገርና የእንግዲው ልጅ አለ። ከዛ ልክ እሱ እንዳለኝ ወደ እኔ እንዳይቀር እትብቱ ከራሱ ከሆዱ ጋር ተጠምጥሟል። ፈታሁት። ያ እንግዲው ልጅ ራሱ በጣም ነው እንትን የሚለው የሆነ እንደ ነፍስ ነገር ይመስላል። እንደምንም ብዬ ፈታውና እንደሱ እንዳሳየኝ ቆር ምኑንም መንካት አቅቷቸው ያቃጥላል። ከውስጡ የሚወጣው እንፋሎት እግሩን ሲይዙት ይቃጠላሉ፣ እጁት ይቃጠላሉ። እውነትም ሰሚነሽ አዳማ ናዝሪት ከተማ ነውና ሰሚነሽ ደጇን የረገጥኩትኝ በምክንያት ነው። እዚህ ስመጣ ብዙ ታምራትን ሰምቼ ነበር። ቲሸርቶቿን ለልጆቼ በቤተሰብ ቁጥር ገዝቼ ነው የገባሁትና ልጆቼን ለማቁረብ ሲሄድ ሁሌ 10 ተኩል ሩብ ጉዳይ ለ11 እየተነሳው ነው ሌሊት ቅዳሴ ከመግባቱ በፊት የሚሄደው። ከዚህ ፊት ባለቤቴም አብሮኝ ነበረ እየተከተለኝ የሚሄደው። የዛለት ግን ወንድሙ ስለታገተበት እቤት ነው አልሄደም እና የ8 ዓመት ልጅ በእጄ ይዤ የ5 ወር ልጅ ደግሞ እንደዚህ ታቅፌ ለቅዳሴ ልጆቼን ለማስቆረብ ሲሄድ ሁሌ ስወጣ ሰላም ለኪና መዝሙር 22ን እየደገምኩ ነው መንገድ ላይ የሚሄደው። ከዛን መንገዱ ራሱ አላልቃለኝ። ልጄ እባክህ ከላይ ላይ ዞር በል ዛሬስ መንገዱ አላልቅም አለኝ። ለቁርባን ነው ሊገቡብን ነው ቶሎ ቶሎ እንራመድ እያልኩት ልጄን ይዤ ሄዳለሁ። ልጄ ከላይ ላይ ዞር አለና 2 ሌቦች ናቸው። እኔ አላየኋቸውም። ሲወጡ ግን ልጄ አይቷቸዋል። ልክ እሱ ዞር ብሎ ሲያያቸው ዱላ ይዘዋል። ዱላቸውን መሬት ያስቀምጡና እንደማለፍ ይላሉ። ልጄ ወደኔ ፊቱን መልሶ ሲመጣ 2ቱም ሌቦች ልጄን መተው እፍና አደረጉብኝ። ሲያፍኑት እንደምንም እማ አለ። በስመ አብ ወወልድ ወመንፈስ ቅዱስ ብዬ ዞር ስል አንዱ እግሩን ይዞታል፣ አንዱ ደግሞ እጁን ይዞታል፣ የልጄን እጅ። ከዛን ወይኔ ልጄን ልቀቁት፣ ሌቦች ልቀቁት ብዬ አንገቱን በሚይዝበት ጊዜ የያዘውን ዱላ ክብ ትልቅ ነውና አሳየኝ። ዝም ብለሽ ልቀቂው ብሎ እዚህ ትከሻይን ሊመታኝ ሲል እጁ ሲዝል አየዋለሁ። በደንብ አልመታኝም፣ ግን ትንሽ መቶኛል። ከዛን አይሆንም ልጄ ልቀቁት ብዬ ጎንበስ ስል የሆነ እንፋሎት ከውስጡ ይወጣል፣ ከልጄ ውስጥ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ብዬ እንዲህ ስል ከላይ ላይ የሆነ የሚወድቅ ነገር ነው ቢታየኝ። ከዛን ልጄን ምኑንም መንካት አቅቷቸው ያቃጥላል። ከውስጡ የሚወጣው እንፋሎት እግሩን ሲይዙት ይቃጠላሉ፣ እጁን ሲይዙት ይቃጠላሉ። 2 ናቸው። እኔም ፈዝዤ ቆምኩኝ። ሽፍቶቹ ከላያችን ላይ ሌቦቹ ከላያችን ላይ ተፈንጥረው ሸሽተው ቆሙ። እንደዚህ ፈዝዤ እንደቆምኩኝ ክላስክ እያደረገ አንድ መኪና መጣ። ከዛን እሱም ሲያዩት ዘለው የሆነ የመቃብር ስፍራ አለ፣ እዛ ስፍራ ውስጥ ይገባሉ። እናት ጠብቂኝ ሲል ባለ መኪናው እሱንም አልፌው ልክ መድኃኒዓለም ደጅ ጋር ሲደርስ አማትቤ ባለ መኪናውን ጠበቅኩትና 2 ልጅ በአንድ ቀን በዚህ በሌሊት ማጣት አይከብድሽም? በዚህ በሌሊት ምን ልሰሪ ነው እነዚህ ልጆች ይዘሽ የምትመጪው? እኔ ቁርባን ለማስቆረብ ነበረ፣ ግን እግዚአብሔር ይመስገን መድኃኒዓለም አላሳፈረኝም፣ ለደጁ አብቅቶኛል ብዬ ስገባ ልጄ ምን አለኝ? እማ አለኝ። አቤት ብሏል። ግን ምንድን ነበረ? ሌቦቹን ከላያችን ላይ አርቆ የወረወራቸው አለኝ። እኔ አላቅም፣ አንድ ኃይል ግን በማከላችን ነበረ። ያ ኃይል ምን እንደሆነ አላቅም ልጄ ብዬ ወደ ቅዳሴው ገባን። ቅዳሴ ስንገባ በጣም እያለቀስኩኝ መድኃኒዓለም እማለቅሰው
ከፀጉራችን ዘለላ አንዱም ሳይነካ ስለደረስን ነው። ምንም ነገር ቦርሳችን አልተወሰደ፣ ልጆቼ ደህና ሆነው ስለገቡ ነው ማመሰግን ብዬ አለቀስኩኝ። ቤት ስንገባ ወንድሜ ባለቤቴ ወንድሙ ታግቶበት ስለነበረ አያናግረንም፣ ምንም አይልም እና ቤት ስንገባ ይሄንን ነገርኩት። ዛሬ እኮ እኛንም አተክ ነበረ፣ ግን በመሀከላችን አንድ ኃይል ኖሮ አተረፈን ስለው የጸሎት ቦታ አለንና እዛ ጸለየና በቃ አለ እኔ ከእንግዲህ አላለቅስም ብሎ እንባውን ጠራርጎ መጣ። እናቴ ሞቀኝ ልክፈተው አለኝ። ነጭ በነጭ ነው ያለበስኩት። ከስር የሰሚነሽን ኪዳነ ምሕረት ቲሸርት አልብሻለሁ። ክፈተው ስለው ሲከፍተው የሰሚነሽ ኪዳነ ምሕረትን ቲሸርት አልብሻለሁ። ወይኔ እናቴ ሰሚነሽ ኪዳነ ምሕረት አንቺ ነበርሽ እንደ የሌቦቹን እሳት ለቀሽ ምናችንም ሳይነካ ያዳንሽን እና ለደጅሽ ለምስክርነትሽ እንድበቃ አንቺ አብቂኝ ብዬ ባለቤቴ ምን አለ ልጆቼን ያዳንሽ እናቴ ወንድሜንም ከታገተበት አምጪልኝ አለ። ወንድሙ ምንም ሳይሆን የተባለውን ከፍሎ ለቤቱ በቅቷል። እኛም ከዚህ አደጋ አድናናለችና ሰሚነሽ ኪዳነ ምሕረትን አመስግኑልን።